አዶናይ ቲክቶክ አካዳሚ። አዶናይ ቲክቶክ አካዳሚ ለምንድን ነው የተከፈተው? ከ4 ዓመት በፊት ከ5 ዓመት በፊት አዶናይ ቲክቶክ ጀምረ ህይወትህን ትቀይራለህ ብትሉት እውነት ለመናገር አያምናችሁም ነበር። እኔ ቲክቶክ ለምን እንደጀመርኩ ልንገራችሁ። ቫይራል የመውጣትን እውነት ለመናገር ቫይራል የመውጣት ዓላማ አልነበረኝም። የኔ ዓላማ የነበረው ሁሌ ፍርሃት መጋፈጥን ነው። በቃ ሆኜው ማላቅ ማንነት መሆንን ነው። ከትናንትና በልጬ መገኘት ነው። በገንዘብ በእቃ ሳይሆን በማንነት በልጬ መገኘት አለብኝ። ይህ የኔ ውሳኔ ነው። የዛሬ ድፍረት ከትናንትና የነበረው ድፍረት በላይ መሆን አለበት። የዛሬ እምነት ከትናንትና እምነት መብለጥ አለበት። ይህ የኔ ውሳኔ ነው። የዛኔ ካሜራዬን አበራኋት። በጣም ጓደኞች ነበሩኝ። እነዚህ ጓደኞች እንግዲህ ግሩፕ ቻት ነበረን፣ ዋትስአፕ ላይ እናወራ ምናምን ነበረ። ይተርጉኛል ሁሌም ጋይስ የሆነ ለየት ማለት ስሞክር እነዚህ ሰዎች እያያዙኝ እንደሆነ ገባኝ። በቃ እነዚህ ከ50 የማይበልጡ ጓደኞች በሉ ጎረቤቶች ከብዙ ነገር እያቆሙኝ እንደሆነ ተረዳው። ከእናንተ እያቆሙኝ እንደሆነ ተረዳው። የዛኔ ሰው ልጃጃል አውቄያለሁ። ዋት ጅል መባል አይደለም የምፈራው፣ ታስጠላለህ መባል ነው የምፈራው፣ ድምጽህ ይደብራል መባልን ነው የምፈራው። ስለዚህ ዋት ኢትስ ኦኬ ይበሉኝ፣ በቃ ይስደቡኝና ይለፍልኝ ጀመርኩኝ። የመጀመሪያ ፖስትኳት የቲክቶክ ቪዲዮ እየተጃጃልኩኝ ነው። የቲክቶክ ስቲከር አለ የሆነ ጌም እንደዚህ ያረግ በፊት የምታቀሳቅሰው አለ አይደል? እሱን እየተጫወትኩኝ ፖስት አድርጉኝ ቪዲዮ። ምንም ሳይንስ የማይሰጥ ከአዶናይ የማይጠበቅ ተግባር። ኦልራይት እዛኔ እንደዚህ ነበረ። ሰላም እናላችሁ ገና ናችሁ ወይ ምናምን ከዛ ፖስትኳት በትግርኛ ነበር የምናወራው። አታ ጃና ይሉኛል። ጃና ማለት ትግርኛ የምታወሩ እዚህ ካላችሁ የሆነ በቃ ፋራ የሆነ በቃ ጅል ማለት ነው። አተ ጅል ነው ይሉኛል። እንደ ቀልድ አስመስለው ችግር የለውም ልለፈው አለፍኳት እሷን። ከዛ የሆነ የትግርኛ ዘፈን ነበር አንድ በቃ የሆነ በቃ ምን ይበላችሁ እንደዚህ ያከምጨፈሩ እሱ ፖስት 1000 ቪው ገባች። አሚን ቪው ደስ ብሎኛል ቪው ስላየሁት። ግን ከዛ በላይ ደግሞ አላማዬ አዶናይ መውጣት አለበት ከዚህ የድሮ ማንነት እስር ቤት፣ ከዚህ የፍርሃት እስር ቤት ፖስት አድርጉኝ። አንድ ቀን ግን ምን አሰብኩ መሰላችሁ? ለመጀመሪያ ጊዜ ቫይራል የወጣሁት መቼ እንደሆነ ልነግራችሁ ስለምፈልግ ነው። እሺ ለመጀመሪያ ጊዜ ቫይራል የወጣሁበት ቀን ኦኬ አዶናይ ስለምን ማውራት ይፈልጋል? አሁን ፍርሃት ለመጋፈጥ ምናምን አይደለም። አዶናይ ስለምን ማውራት ይፈልጋል? ከሰል ቁጭ ብዬ ሳዳምጠው ራሴ የዛኔ ሴኩሪቲ ነበርኩኝ። ቁጭ ብለን ነበር የምንውለውና አሰብኩት ኦኬ እኔ ብቸኛ ነኝ። የዛኔ የነበሩ ጓደኞቼ እኔ ተራቢዎች ናቸው። ለስሙ ጓደኞች ተባሉ እንጂ እውነት ከልብም ጓደኞች አሉ። ስለዚህ ብቸኛ ነኝ። ስለ ብቸኝነት ላውራ because አብዛኛው እድሜ ያስታውሳለሁ እኔ በብዙ ሰው ተከብቤ ስላደግኩኝ የብቸኝነት ፍርሃት አለኝ። ከብቸኝነት ፍርሃት በላይ ደግሞ ምንድነው እነዛ ድሮ ያቁኝ የነበሩ ተማሪዎች ጓደኞች ብቻዬን መሆኔ ማወቃቸው ለኔ ትልቅ ውድቀት ነበር ልንገራችሁ። ስለዚህ እሸሽ ነበረ እንዳይታወቅብኝ ሁሌም ከሰው ጋር ጠጋ ከሰው ጋር እቺ ቪዲዮ አሁን ጨብጨባ አዘጋጀላችሁ። እቺ ቪዲዮ ከሁለት ቀን በኋላ ከ200 ሺህ ከ300 ሺህ በላይ ቪው ጨብጨባ ቪዲዮ የሰራችሁ 300 ሺህ ቪው ሲገባ በስመ አብ አልኩኝ። ኦኬ ምንድነው ይሄ ነገር? ያ ቪዲዮ የሰራሁት ከየት ነው የመጣው? ማለት እንዴት አስቤው ነው እንደዚህ ተናግሬው እንደዚህ ሁሉ ሰው ባንዴ የወደደው? የቲክቶክ ስልጠና የጀመረችው እኔ የዛኔ ነው። እንዴት አድርጎ ይህ ቪዲዮ ታየ? ኦኬ ደግሜ አንድ ቪዲዮ ልስራልኩኝ because ደስ ብሎኛል። ውስጤ ደስ ብሎኝ የሰራሁት ተሳካልኝ። it's very simple። ደግሜ ሁለተኛ ቪዲዮ፣ ሶስተኛ ቪዲዮ ስለ ስደት እያወራው ቪዲዮ፣ ስለ እፍረት እያወራው ቪዲዮ ሰራው። ያሰራውበት ነገር የለም። ስለ ብዙ ውስጤ ላይ የደበቅኳቸው ነገሮች እያስወጣው it's okay ችግር የለውም ሁላችንም እናልፍበታለን እያልኩ በመናገሬ ምክንያት በጣም በብዙ ሰዎች እይታ አገኘው ማለት ነው። ኦኬ ከዛ በኋላ ወደ ሌላ ደረጃ የወሰደችኝ ምንድነች? ሃይ የኔ ቆንጆ ምትል ምክንያት ሃይ የኔ ቆንጆ እንዴት ነሽ ብዬ የሰራሁት ቪዲዮ። ለምን እህቴ እዚህ ያለች የኔ ቆንጆ እያለች ነው የምጠራው። ዞሮ ግን የኔ ቆንጆ የምትለው ቃል ውስጤ ላይ መጣችልኝ። ራሴንም አዳመጥኩ። ሰው ምን ይለኛል ብዬ አልፈራሁም፣ አወጣኋት። ያቺ ቪዲዮ ኦልሞስት በ4 ቀን ነው 5 ቀን ውስጥ ከ1 ሚሊዮን ቪው በላይ ታየች። ይህ እንግዲህ ከ3 ዓመት ምናምን በፊት ነው። የዛኔ ተረዳሁት ቫይራሊቲ ማለት
ቲክቶክ ማለት ጎረቤት መሆን ማለት ነው። ልጅ ጎረቤት እያፈራችሁ ነው ማለት ነው። ሰው እያፈራችሁ ነው ማለት ነው። ብዙዎቻችሁ ስለ ቲክቶክ አትረዱ። ቲክቶክ የሚመስላችሁ ሮቦት ነው። የሆነ ተቀምጦ የሚያያችሁ የሚያሰላላችሁ ሂሳብ የሚሰራላችሁ የሆነ ኢንጂን እንዳለ ነው የሚመስላችሁ፣ ግን አይደለም። የቲክቶክ ቫይራሊቲ የተረዳሁት እኔ ቀደም ብዬ ነው፣ ከ3 ዓመት በፊት ማለት ነው። ከዛ ወደ ኢትዮጵያ መጣን። ዶክመንተሪው እንዳያችሁት በአንድ ዓመት ውስጥ ኦልሞስት ከ4.3 ሚሊዮን ፎሎወር በላይ ነው የጨመርኩት። ጭብጨባ ይገባል። ጭብጨባ ይገባል። በደንብ ይጨብጨብ። ሞቅ እናድርገው ወንድማችን የኛ ለንድ ኦኬ ሶ 4.3 ሚሊዮን 4.3 ሚሊዮን ፎሎወር በላይ አደኩኝ በአንድ ዓመት ውስጥ። 4 ቲክቶክ አዋርድም አሸንፍ ያለው ቫይራል ሳልወጣ ቀርቼ አላውቅም። ከአንድ ዓመት በላይ በየቀኑ የምፖስታቸው ከ10 በላይ እስከ ኦልሞስት ከ100 ቪዲዮ ፖስት ነበረ። ሁሉም ቪዲዮዎች ከ100,000 በላይ 300,000 400,000። ለምን ይመስላችኋል? ይሄን ያህል በዚህ ያህል ድግግም በዚህ ያህል አኪዩሬሲ ታርጌት እያደረኩ ቪዲዮዎቼ ከፍታ ላይ የሚደርሱ ለምን? ብዙዎቻችሁ ኦፍ ኮርስ አንዳንድ ቪዲዮዎች እድል ናቸው፣ ግን አብዛኞቹ ኢቭን ደባሪ ቦታ ላይ ሆኜ ሰው ማዝናናት እችልበታለሁ። የሰው ስሜት መረዳት እችላለሁ። የተመልካቼ ስሜት መረዳት እችላለሁ። ስለዚህ እዚህ ውስጥ ያላችሁ በእርግጠኝነት 444 ፋሚሊ ካላችሁ ቴንክ ዩ ስለመጣችሁ። ባይዘወይ ቴንክ ዩ ፎር ፋሚሊ ብዙዎቻችሁ እዚህ በቲክቶክ ህይወታችሁን መቀየር ትፈልጋላችሁ። ይገባኛል። አሁን ያለንበት ዘመን ምን እንደሆነ ላስረዳችሁ እፈልጋለሁ። አይናችሁ እንደዚህ ግልጥ ላደርግላችሁ። በጣም ብዙ ሰዎች ኩራት ላይ ይገኛሉ። እቺ ኩራት ደግሞ አጠቃላይ መንገራችሁ የኢትዮጵያ ህዝብ የጎዳው አንድ ነገር ቢኖር እውነቴን ነው የምላችሁ፣ ከቴክኖሎጂ ጋር እንደዚህ መራመድ ያን ያህል አንችልበትም። ያ ያለፈው ነገር ሁሌም ትክክል ይመስለንና ከፊት የመጣው አዲስ ነገር ወደዛ መራመድ የሆነ እንትን ነው የሚመስለን። በቃ ይሄ እፍረት ነው የሚመስለን፣ ውድቀትና መዳከም ነው የሚመስለን። ነው አይደለም። ልንገራችሁ፣ ሰራዊት ፍቅሬ አሁን ቲክቶክ ላይ እየተሳተፈ ነው፣ አክቲቭ እየሆኑ ነው፣ እያያችሁ ነው። እሱ እድሜ ላይ ያሉት እና ከሱ ትንሽ አነስ ያሉት ሰዎች ሜቢ ሙድ ለመያዝ ሊሞክሩ ይችላሉ። ግን ሰራዊት ፍቅሬ ማለት የተከበረ ሰው ነው። ኦልሞስት አድቨርታይዝመንት ኪንግ ነው አለው። እሱ ሰው ትልቅ አንጋፋ ሰው ወደ ቲክቶክ መጣ ማለት ዳሚስ የተረዳው ነገር አለ ማለት ነው። የገባው ነገር አለ ማለት ነው። ይህ ነው ላስረዳቸው የመጣሁት ወደዚህ። ቲክቶክ አካዳሚ ማለት ዝም ብሎ መደነስ ብቻ ለሚፈልጉ መስፈን ብቻ ለሚፈልጉ እነሱን ለማሰልጠን ሳይሆን አሁን እየመጣ ያለው አዲስ ኢኮኖሚ አሸናፊ ልትሆኑ እፈልጋለሁ ነው። ቢካዝ እኛ እያሸነፍን ነው። እንግዲህ እንደምታዩት አለባበስ የታባት የሰር እና እናንተም እንድታሸንፉ እፈልጋለሁ። ላስተምራችሁ ነው። የማስተምራችሁ ደግሞ አንዳንድ ቲክቶክ ቪዲዮ ፖስት የሚሉ ሰዎች አሉ። ጋይስ ይህ ቪዲዮ ላይክ ካደረጋችሁ፣ ይህ ቪዲዮ ላይ ኮመንት ካደረጋችሁ፣ ሼር ካደረጋችሁ በቃ ቫይራል መውጣት ትችላላችሁ፣ ቪዲዮአችሁ ብቻ ፖስት በሉ ነው። እነሱ ሰዎች በእናንተ ምክንያት ፎሎወራቸው ጨምረው ኤንጌጅመንታቸው ጨምረው እናንተም ሊያሳዩዋችሁ ነው ከእናንተ በላይና መምህራችሁ እንደሆኑ። ለምን ይኸው ተመልከት፣ እኔ 2 ሚሊዮን ፎሎወር አለኝ ነው። ፎሎወር ሁሉም ብለን ፎሎወር ያገኘው ትክክለኛ ስሜት ፈጥረህ አይደለም ፎሎወር ያገኘው ፋን ቤዝ ያገኘው። ስለዚህ ወንድማችሁ አዶናይ የሚመጣው አመት ምን አይነት ኢኮኖሚ ውስጥ እንደምንገባ ምን አይነት የቲክቶክ ህይወት እንዴት እንደሚቀየር ይገባዋል። እውነቴን ነው የምላችሁ፣ አሳልፌ እያየሁት ነው ያለሁትና በተቻለኝ አቅም በጣም ብዙ ወጣቶች ወደዚህ የቲክቶክ ኢንዱስትሪ እንዲቀላቀሉ እፈልጋለሁ። ልንገራችሁ፣ ከመሃላችን እንግዲህ ቶማስ አለ። ቶማስ አይሎ ከፍ በል እስኪ ወንድማችን። ቢዝነሱን አቀላጥፎ አንደኛ ቢዝነስ ከፍቶ እንደገና ደግሞ የፕላቲስት ቢዝነስ ከፍቶ 2 ቢዝነስ ከፍቶ ራን እያደረገ ነው ያለው። የሰው ተረባ የሰው ስልክ የሚያቆመው ይመስላችኋል? ቲክቶክ ኦልሬዲ በደንብ አድርጎ እሱን እየቀለበው ነው፣ ቤተሰቦቹን እየቀለበ ነው። ከዛም አልፎ የሌላ ከሷ እሱን እጁን የነኩ ሰዎችን መቀለብ የሚችል ሰው ነው። ተረዳችሁ? ኦልራይት። ተረባ እሱ ቢያቆመው ሰው አይደለም። እናንተም ሊያቆማችሁ አይገባም። እናንተም ሊያቆማችሁ አይገባም። ምክንያቱም እየመጣ ያለው በረከት ቀላል አይደለም። እድሜያችሁ ከ20 ጀምራችሁ ወሬቨር ከ20 ጀምራችሁ እስከ ለምን 60 ትሆኑ
ለምን እስከ 60 ትሆኑ? እውነቴን ነው የምላችሁ። ገንዘብም ካላችሁ ቲክቶክ ግዴታችሁ ነው መጀመር። ከቻይና ሄዳችሁ እቃ ማምጣት ትፈልጋላችሁ፣ 1000 አድናቂዎች አሏችሁ፣ 1000 የሚወዷችሁና የሚረዷችሁ ሰዎች አሏችሁ። ይህን እቃ መግዛት የሚችሉ ነው። ቢዝነሳችሁ በቲክቶክ ነው ሙቭ የሚያደርገው። ቢዝነሳችሁ በቲክቶክ ነው ሙቭ የሚያደርገው። ከአሁን በኋላ ቲክቶክ is becoming the biggest and one of the fastest growing marketplace not only in Ethiopia but also in Africa. ተረዳችሁ? አፍሪካ ውስጥም በጣም በፍጥነት እያደገ ያለ ማርኬት ፕሌስ ነው which is መገዛጃ ነው የሚባለው። ትገዛለህ፣ ትሸጣለህ፣ ትገዛለህ፣ ትሸጣለህ፣ ትገዛለህ፣ ትሸጣለህ። ከዚህ ግዢና ሽያጭ መሃል ማን ያለው? እኛ ነን ኮንተንት ክሬተሮች። አንድ የሚሸጣለ፣ አንድ የሚገዛለ። እንዴት አድርጎ ነው የሚገናኙት? ቢዝነሶች እንግዲህ ኮንተንት ክሬተሮች ይፈልጋሉ፣ ታዋቂ ሰዎች ይፈልጋሉ፣ የሚታወቅና የሚወደድ ፊት ይፈልጋሉ። በ50,000 ሰው ብቻ እኮ ሊሆን ይችላል። የራሳችሁ ከእናንተ ጋር ማች የሚያደርግ ቢዝነስ አለ፣ እናንተን መክፈል አቅም ያለው። ከፍ ላሉ ደግሞ ከፍ ያለውን መክፈል ይችላል። ዋናው ግን ዓላማችን ምንድነው? እዚህ ግዢና ሽያጭ ላይ መሃል መሆን ነው። እንዴት አድርገን ነው እዚህ መሃል ላይ ሆነን ህይወታችን ቀይረን የቤተሰቦቻችንን ህይወት የምንቀይረው? እውነቴን ነው የምላችሁ። ስለ ቲክቶክ ያላችሁ አመለካከት እንድትቀይሩ ትፈልጋለሁ። ብዙዎቻችሁ ቲክቶክ ሲባል የዳንስ እንትን ነው የሚመስላችሁ። ይሄ ትደንሳለህ፣ ከዛ የሆነ ዘፈን ይመጣልሃል፣ እንትን ታደርጋለህ፣ ትዘፍናለህ ምናምን፣ ከዛ ቁጭ ብለህ ላይቭ ትገባለህ ብቻ እና እንደዛ ብቻ ነው የሚመስላችሁ። አይደለም፣ ኢትስ ሞር दैन ዳት፣ ከዛ በላይ ነው። አሁን ደግሞ ካልተቀላቀላችሁ፣ ራሳችሁን አሸንፋችሁ፣ ፍርሃታችሁን አሸንፋችሁ ወደዚህ አዲስ ዘመን ካልተቀላቀላችሁ what happens? በጣም ብዙ ሰዎች ጆይን ያደርጋሉ and the more you wait እየከበረ ነው የሚሆነው የሚሄደው፣ እመኑ። ስለዚህ አሁን ባላችሁበት ቤት፣ አሁን ባላችሁ መኪና፣ አሁን ባላችሁ አለባበስ፣ አሁን ባላችሁ ስብዕና፣ ሰውነት whatever it is ወንድም ማለት ትፖስታለህ። የምትፖስተው ደግሞ በመጃጃል ብቻ አይደለም፣ ቲክቶክን በመረዳት ነው። ሰው ትመክራለህ፣ መደነስ ትፈልጋለህ፣ ትደንሳለህ፣ መስፈን ትፈልጋለህ፣ መስፈን ትችላለህ። ስለ ቢዝነስ ማውራት ትችላለህ፣ ስለ ቢዝነስ አውራ። ስለ ፊትነስ አውራ። at the end of the day ግን ቲክቶክ አካዳሚ ውስጥ ገብታችሁ ብትሰለጥኑ ፎርሙላውን ታውቁታላችሁ። ይህ ፎርሙላ ምንድነው? ኮንተንት ክሬተር ሆናለሁ፣ ቪዲዮ መልቀቅ ጀምራለሁ። ግን ስለቅ ተደናብሬ አይደለም። ምን አይነት ቪዲዮ ልቀቅ፣ ምን ላድርግ፣ ዛሬ ልስፈን ወይስ ልጨፍር ወይስ ስለ ቢዝነስ ላውራ? ነው። ቲክቶክ አካዳሚ እንግዲህ አዶናይ ቲክቶክ አካዳሚ መጀመሪያ ዓላማችን ምንድነው? ራሳችሁ እንድታውቁ ነው። እናንተ ማን ናችሁ? ቶማስ ምንድነው የሚወደው? በግልጽ ታውቃላችሁ ምን እንደሚወድ አይደል? ስለዚህ የኔ ዓላማ ምንድነው? በአዶናይ ቲክቶክ አካዳሚ እናንተን ማሰልጠን ራሳችሁ እንድታውቁ ነው። መጀመሪያ እኔ ማን ነኝ? እኔ ምንድነው የምወደው? ስለምን ማውራት እፈልጋለሁ? ይህ ካወቃችሁ የዛኔ ፍርሃታችሁ መበጠስ፣ ይህ ለዓመታት አቁሞ እጃችሁን አሳስሮ ቁጭ እንድትሉ ያደረጋችሁ ለራሳችሁ ያላችሁ አመለካከት መቀየር የኔ ዓላማ ነው። እሱን አስተምሪያችሁ ፍርሃታችሁን በጥሰን፣ አለመተማመንን በጥሰን፣ አልችልም የሚለው አስተሳሰብን በጥሰን እችላለሁ እያላችሁ ትመጣላችሁ። ማንነታችሁን ታውቃላችሁ፣ ቀና ትላላችሁ፣ ይገባኛል ትችላላችሁ። ይህ የቲክቶክ ቁልፍ ነው። ይህ ብቻ ግን አይደለም፣ የሚቀጥል አለ።